አቤት ግባ ያለው በምን ሳቱት ማን ወጣው ሰላም እንዴት ናችሁ? ሜዳ ሪያክቶች ነን ተመልሰናል። ዛሬ አትሌቲክ ቢልባኦ ከማንቸስተር ዩናይትድ በአትሌቲኮ ቢልባኦ ሜዳ የሚያደርጉትን የሩብ ፍጻሜ የዩሮፒያ ሊግ ውድድር እንግዲህ ከእናንተ ጋር ልንመለከት ተገኝተናል። ዛሬ በተራቸው እንግዲህ ሊያሽቃብጡ ሊያቃጥሉን አጠገባችን የሚገኙት ወጉና እድሉ የደረሳቸው ጋሽ ቃላብ ናቸው። እንግዲህ ከደሙ ነፃ ነኝ የሚል ደጋፊም አለ እዚህ እኔና ቃል እንግዲህ ዩናይትድ ያለማንዴ እበጥሷል ድላችንን ተመኝተናል። ወሽመጣችንን ይሄን ግንኙነት እንደዋለን አመድ ያቺን ሳቅ አደራ እቆርጠዋለሁ እበጣጥሰዋለሁ። ቃል ይባላል። ይመቻችሁ። ተጫዋቾች ወደ ሜዳ እየገቡ ነው። ጨዋታውን አብረን እንመልከት። እንዳይረሳ ኒኮ ወደ ቤት ትመጣለሽ። ሰብስክራይብ አድርጉ። እንዲሁም የሶሻል ሚዲያችንን ደግሞ ኢንስታግራም፣ ቲክታክ፣ ፌስቡክ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ሁኑ። እንወዳችኋለን። ሜዳ ሪያክቶች ይላል። ኳሱ ጀምሯል። እንግዲህ ዛሬ ማየት ነው። ከሁለት ማንቼ ማል ተቀምጫለሁ። ዩናይትድ ያንስላል ናቴ ተሞት ቃልዬ ስማ ብዙ አትጠጋገኝ። አረ እስማን የፈልገው ብሩኖ ፈርናንዴዝ ኢዝ አ ቢልዲንግ አርቴታ ቆንጆ ስቴዲየም ሲያምር፣ አዲስ ስቴዲየም ሲያምር የቢልባኦ አይ ቲንክ አዲስ ነው። አመድ በጣም አምር መሶብ ወርቅ አይመስልም? መሶብም ወርቅ አንድ ነው። ናይስ ካስሜሮ ጀምሯል። ሜዳ ሪያክትን በዚሁ ጀምሯል። ጋይስ ዛሬ ቢልባኦ ከማንቸስተር ነው በቢልባኦ ሜዳ ነው። ጎበዝ አይካል ጨዋታ ነው። ያው ገና አለ የሚሳት በጣም ጥንቃቄ ይፈልጋል። ያ ግድ ነው። ፋውል ነው እንጂ አድቫንቴጅ ነው እንጂ ፋውል ነው። ተው ጎበዝ ዛሬ የኛ ቋጠሮ ነው እንግዲህ ሰሞኑን ቋጥራችሁብናል። ሰሞኑን አይሰራም። በደንብ አይሰራም። እናንተ ቋጠሮ ከጨጓራ በየበለው ኦናና የለም ስጠው እስቲ። ጎበዝ እውነት ለመናገር ምንም የማንቸስተር ዩናይትድ ቀነኛ ደጋፊ ቢሆንም ተከላካዮቹ ከነሱ አጥቂ ይልቅ ኦናናን በደንብ ቢቆጣጠሩ ደስ ይላል። ቆንጆ ነው። ባይ ዘ ወይ ጋይስ፣ እሺ ውጤት እስቲ ገምቱ። ጠባብ ውጤት ዩናይትድ 1-0 አሊያም 2-1 ሊያልቅ ይችላል። እሺ ቃል ዩናይትድ 2-1። እሺ መዱስ ስለዚህ የሚያልቅ ነው። መብራት አይጠፋም። ይሄ ቆንጆ ነው። መብራት ባይጠፋም ቢጠፋም አይቋረጥም። ብዙም እንቀጥልበት መንገድ አለ። አዲስ አበባ ስቴዲየም መሰለሽ እንዴ? ናይስ ምንድነው? በለው አቤት ግባ ኦፍሳይድ አለው። በምን እንዴት ነው ኦፍሳይድ? እንጥለት እንዳባቴ ትናንትና ታሪክ ራሱን አልደከመም። የአርሰናል ጊዜ እኔ ላይ አልጮህም ነበር። እዚህ የተኛ ሰው አለ። አትረብሽ። የተኛ ሰው ምን ያስተኛቸዋል? ዩናይትድ እየተጫወተ
እኔ እሱ አይደለም የሚያሳዝነኝ አንተ ይኸውልህ አሁን ተስፋ ያለ ድምጻይ ነው ብድር ማለት ነው ለጥሩ አይደለም በእኛ ነው ከሰው ለምን አድቫንቴጅ አልፈቀደም አድቫንቴጅ ኳሱ ነው በዚህ አጋጣሚ እየገባችሁ ሰብስክራይብ አድርጉ አዎ ሜዳ ሪያክት ቃል የነጆኒ የሁለቱ ቃላብና የጆኒ ወዳጆች እንዲሁም ኳስ የምትወዱ ሰዎች መዲም ቀላል ወዳጅ የላትም ከባድ ነው አረ ስታት ኒኮ ለኒኮ ሰው ከላይ ምን ጎበዝ ሆነና ትክክለኛ ውሳኔ ነው ይወሰን የምሰራ ነው ቁጭ ብሎ በቃ መስጠት ነው ሆናና ጎበዝ ነው በጣም ማረግ ሁለት ሶስተኛቸው ነው በ6 ደቂቃ ውስጥ 3 ጊዜ እንደዚህ አይነት ፕሬሲንግ አድርጓል አዎ በጣም አባስ አረ ብራዘር እንዴ ምን ማለት አረ እንዳይባርክ መድፉ እንዳይባርክ መድፉ እንዳይባርክ አነካካብኛል አዲስ ማሊያ ሊፈጥር አመቱም ጎበዝ የት ነው ገርናቸው እኮ አመቱ ሙሉ ተጎዳ እንዴ ማ ዳሉት ኒኮ ወይኔ በጣም ተዘናጋ ጎል ላይ መሰለኝ አማራም ያበደ ኳስ ነበር አስለቅሰው በእናትህ ፈጣን ትራንዛክሽኖች አሉ ይሄ ልጅ ለፋ እውነት ዘንድሮ ቢወጣ አሪፍ ሀገር በለው እኮ ከማንቸስተር ስደት ይሻላል ኧረ እባክህ እውነት ምንም ነገር ሳይልጁን አለፋችሁ ማን ምን አየ አርሰናል ምን አየ ገና አለፋችሁት ልጅ አርሰናል ምን አየ እነሱማ ገና ልጅ ናቸው ልጅ ናቸው አንተ እኮ አንተ ታላላቅ ትወልዳቸዋለህ ባይዘው አንዳንዶቹ ታደርሳቸዋለህ እውነት አንተስ አያታቸው ነህ ቅማታቸው ቃልዬ እንኳን ምንም አትይም ገና ትደርሽባቸዋለሽ እኩዬ ይዛ ስንት ታሪክ ይሰራል እንደዚህ ማለት በ17 ዓመት ለባላዶ ማዲ እጭ ወይ ሰማሽ እነሱ ቆዮች ዘለባል እንደው ይታጫሉ በ17 ዓመታቸው ህዝብ እዚህ ኮሪደር ልማት ላይ ሆቴል ይሄ ጸዴ ነው ወይ ቀማው ተደበረበት ወይ ጎበዝ አልፈልኩ ኳስ ንቃት ማን አጥሩ ሊንድሎፍ ነው እኮ አይገርምም አሁን ፕሬስ የተደረገው ሊንድሎፍ ቀጣይ ቤተነ ቀጣይ እኔ ማለት ለምንድን ነው ሉክሾ ተቀምጦ ሊንድሎፍ ራሱ ማስገባት ይፈልጋል ሉክሾ ሴንተር ባክ አይደል እንዴ ለምን እንትና እኮ አሁን ዛሬ ቦታ ቀይሯል እንትና ራሱ ማን ነው ዮሮ ግራ ተከላካይ አይደል ዮሮ ግራ ተከላካይ ነው በዚህኛው በኩል ከማጓየር ጋር ነው ባለፈው ደግሞ ሉክሾ በዚህ ጋር ገብቷል አሪፍ ፊትነስ ላይ ነው ያለው እስቲ ረጋ በል ግባ ቀስ በል ሳቱት ማን ወጣው ሊንድሎፍ ያስተካከለ ስህተቱን አርሟል ሊንድሎፍ ነው ያለው በስማ ማንተ ቆንጆ ያረጋጋሉ ብሩ ነው ሆነ በፊት ተበደብ ነበር ቅጣት ምት አንተ ስማ ደብልቀውስ ለናት የመጣ ጊዜ ትዝ ይላል ቅጣት ምት ሻራውንም ብሩ ነው በጣም እንደራስኝ እዚህ ጋር ጣንደር ብለ አይ የመጣ ጊዜ ተከታታይ ያገባል ማጓየር ነው ያሉት ወይኔ ምንድን ነው የምጠብቀው አረዳጅ ጋር አንተ ምን አንተ አንተ ማለት ነው ቅርብ ጊዜ የጀመርከው ዋንጫውን ላይ ያያይም አንተ አላየህ እግዚአብሔር እመቤቴን አላየህ እናትህ ተወድሜው እናትህ ታይቻለሁ ካልክ እድሜ ነው እናትህ እኔ አላየሁም አርሰናል ዋንጫ አንተ አላየህ እኔ መቼ ብዬ አላየህም አንተ መቼ ብዬ አንተ የማንቸስተር አላየህ እኔ አላየህ የማንቸስተር አላየህ በእውነት ነው ያለው አርሰናል ዋንጫ እንዴት ታውቃለህ? ፍሬንጅ ነኝ ኦቤስ የቱ ፍሬ እኔ ቻምፒየንስ ሊግ ሲበላ ዩናይትድ አውቃለሁ ፕሪሚየር ሊግ ሲበላ አውቃለሁ የቱ ነው አንድ ፍሬ 3 4 5 ዋንጫ ሲያነሳ ይቻላል የቱ ፍሬ ዩሮፓ ሊግ ሲበላ ይቻላል
እኔ በዘመኑ 14 ነው ያውቀው ማርሰል 14 ነው ያ ትለኛለህ 14 ሆነ አያውቅም ማርሰል ወርዶ አያውቅም ማርሰል ብቸኛ ወርዶ ምን ጠቀሙ እሱ ነው አየህ ምን ጠቀሙ ማሰር አይችልም ማለት ነው ምን ጠቀሙ ዩናይትድ ወርዷል ለምሳሌ አይችልም ዩናይትድ ወርዷል ለምሳሌ ወርዶ መጥቷል ሳይችል ማለት ነው ዩናይትድ ያለ ወርዶ መጥቷል እየተባባልን ነው ስላልቻ የት ነው የወረደው ወርዶ መጥቷል ሁለተኛ ዲቪዚዮን ወርዶ መጥቷል ግን ዋንጫዎች ብዙ ያነሳው ዩናይትድ ነው እሱን እኮ ነው ስላልቻለ ነው የወረደው ስላልቻለ ይበላ ጆይ አሁን እኮ እሱ ከማይሰር ጋር ኮምፔር እያደረገ ከምን አጭንቃችሁ ነው ራሱ ያያችሁት አንበሳ አጋድሞ አንቺ ተጨነሻ እነዚህ ባለጌዎች ናቸው ባለጌዎች እንዳለ ተቀጣው ጨረሷቸው ያልፎታል እኮ ይኸውልህ ምን እንደሚያደርገው ይኸውልህ እሱ ልጁ ነው በቃ ምን አረገው አንተ ያርሰናል ደጋፊ ምን አረገው ያርሰናል ደጋፊ እንኳን እንደዚህ ኳስ መታቅ ያርሰናል ደጋፊ ወጥቶ እኮ ታሪክ ለመስራት ነው ቢልላቸው ኦፍሳይድ ካሊ ተረጋጋ ካዛብላንካ ይላል ካዛሜሮ ይባላል አስነሳው ሂድና አንሳው እንያልዛለን ባለው ደጀ ዋጓን ማን ተባለዋል አሁን እንደዚህ ተባለዋል ኦፍሳይድ ማን ይሄ በዳቦ ነው ያን በአምስት ቁጥሩን በዳቦ ብለው ቆሞ እንደዚህ ያለው ለዚህ አሲስት ያደረገው ማጓያ አባላው እዚህ ነው ማንሰር ምን አደረገ እኔ ኮሚያ ማንሰር እኮ ይኸውልህ አርሰናል ወርቆ ማንሰር ተንቆጣጥቶ ዩሮፓ ሊግ ይበላል ገና ነው ገና እኮ ማንሰር ይኸውልህ ስማ አረጋግልኛል ስማ ማንሰር በእውነት የምሬ ነው ማለት በጣም የሚያስቅ ቲም እኮ እንደዚህ የመራ ማለት ነው እንዳትሞት በመሳቅ እንዳትሞት በእውነት በመሳቅ እንዳትሞት በጣም እኮ በሜዳቸው አራት ለምናምን በእጁ ጋይስ በእጁ ይመስላል በእጁ እኮ በእጁ ነው ኧረ ጎትቶታል ጎትቶ ጥሎታል ድገሟቸው ቶሎ ሁለት ሞከረ እንዴ ይሄ ልጁን ወደዚህ ወደ ጀርባው ጎትቶታል ሪቨርስ አንግል እንዴ ይኸውልህ ከዚህ በላይ ምን ያርጉት ከዚህ ጎትቶታል ጎል ሜልኮስ የሚያሰጥ ይመስላል ጎበዝ ያ የሚለው ታውቃለህ እንትኑን ይልኝ እኮ ነው የሚለው እኔ ኳሱን ሲንሸራተት ጋር ናቸው ያለው ናይስ ጎበዝ ናይስ ይሄን ይመስላል ከዩናይትድ ጋር ሲጫወት ዊሊያን እና ማን ነው ያ አጥቂያቸው አጥቂውን ያስወጣው እኮ በንግግሩ ነው ምንም አልሰራም አጥቂ ዊሊያን ኳሱን በእጁ በማውጣቱ ነው በቀኝ ቀላል ኳስ ነው የመጣው በጣም አይ ማግኒፊኮ አትሊስት ይሁን ፔናልቲ ተሰጥቶ ምናምን ቢሆን አሪፍ ነው። አሁን ከባድ በቃ ከዚህ በኋላ ኦሬዲ ዴት እንደ እንትኑ ጨዋታ እንዳይደገም እንጂ እንደ ሊሆኑ 2-0 ወርዶ አይ ደቂቃው ነው አንደኛ ቀይ ወጣባቸው ደቂቃ ላይ ሁለተኛ ዩናይትድ በእርግጥ ዩናይትድ ያንን ስህተት ደግሞ ይሰራል ማለት ራሱ ከባድ ነው። እናንተን ብሩ ነው ይምታቁ እናንተን በጣም ፔናልቲ ተሰጥቶ ቢጫ ነው የሚሰጠው ቀይ አይሰጥም። አዘርዋይስ የመጨረሻ ሰው መሆን አለበት። አይ አሁን ከፋውሉ ጋር በተገናኘ አይመስልኝም። ምክንያቱም ሲጀመር እሱ ፋውሉን አልሰራማ። አይ በቃ እንደዛ አሁን የጨዋታ ከባድ ነው። ለምን እየተመረጠ ታይ እሺ እንዲህ ስናይ ማለት ነው ሜዳ እኮ እሺ ጎበዝ ባጠበብበት ነው አለ ባጠበብበት ነው ወሰደ ኢኒሜሽን ታሪክ እንደደረገ የማንን ጎበዝ
በቃ አለቀ። አናግረኝ በቃ አውሩ። ምን እንናገር? ቅድም ነው ወይ አትሊስት አግብቶት ቢሆን ቀዩ ሳይ በቃ ገባ ተስፋ ቆርጦ ምን እንናገር? የገባው ልጅ ስማ፣ የገባው ልጅ ምን የገባው ልጅ ነው ፓስ አሁን ከዚህ በኋላ የለም። ኧረ እንደዚህ ደግሞ አይ ኳስ ላይ ተስፋ ቆርጠል ኧረ ከባድ ደጋፊ ልካል ገደል ነው ቁጫቱ በቃ ጎበዝ ቡራ ቡሬ እናቴ በቃ ዩናይትድ አሁን ከዚህ በኋላ ማሰብ ያለበት ስለዚህ ጨዋታ ብቻ ሳይሆን ቀጣዩን ጨዋታ እዚሁ ጨርሱት ነው። ኤግዛክት አንድ 6 ነው የሚያገባው። እውነት አሁን እነሱ እንዳይገባባቸው ከቻሉ ማግባት ያለባቸው አንድም ነው። አሁን ይዘጋና ዘጉ ባክ የራሳችንን ጨዋታ እንጫወት። አሁንማ የራሳችንን ጨዋታ ጁቴ ወይ ቁማር ወይ ጁቴ ሲሻለናል። እኔ ነኝ እንጂ ደግሞ ደህና ናቸው ብዬ እነዚህ ታይ በኋላ ኮኛ ዝምጥ ይችላል። ታይ በኋላ ስማ ቃሊ እስካሁን ያው ሜዳ ሪያክትን ከጀመርንበት ጊዜ አንስቶ ስለኛ ብዙ ነገር አውርተን አናውቅም። በዋናው ነገር ያው የምንታወቅበት ነገር አለ ራሱን የቻለ ከሙዚቃው ጋር ጎን ለጎን በተያያዘ ነው። እንግዲህ ሜዳ ሪያክትን ደግሞ እንደ ስሜት እንደ ጨዋታ ኳስ ተመልካቾችን ብለን ስለምናስብ ለዛም ሜዳ ሪያክትን እየሰራን ነው። ምን ይሰማል አንተ ማለት ከሙዚቀኝነት ወደዚህ እዚህ ጋር ለምታደርገው ነገር ከሙዚቀኝነት ጋር የተያያዘ አፌክት የሚያደርገው ነገር አለ ወይ ደግሞ ሊረዳው የሚችል ነገር አለ ብለህ ታስባለህ? ሌላው ዓለም ላይ ማለት ነው ተመሳሳይ። አሁን ለምሳሌ እኛ ሆስት ብንሆን አቅራቢ ብንሆን ዘፋኝም አቅራቢዎች ሆስቶች አሉ አይደል? ወይ ፊልም የሚሰሩ ሰዎች አይ በእኛ ሀገር ፐርሰናሊ በእኛ ሀገርም ቢሆን በእኛ ቨርሳታይል መሆን አለብን። በሙያ ደረጃ ቨርሳታይል መሆንም ጥሩ ነው። ፐርሰናሊ እኛ ስንሰራ ግን ይሄ ነገር ኳስ እንወዳለን ተጫውተን ያለው ነው። ለምሳሌ እኔ ብትጠይቀኝ ኳስ መጫወትም ማየትም ነው ገብቷል። ሶ መጫወትም ማየትም እስክሰባበር ነው መጫወት። ስንት ጊዜ እንኳን አይተናል። ገብቷል። ሶ ምንድነው የምንወደውን ነገር ለምን እኛ ሪያክት አናደርግበት? አላ ቤታችን ስንሆን እንደዚህ እንደ ቅድሙ ነው የምንነጋገረው። አንተዋወቅም። በዚህ ወዳጅነት ላይ ያው ታውቃላችሁ። ኳስ ላይ እንኳን አንተዋወቅም። መዲ እና ጆን አይተሽናል ገብቶሻል። በቃ ኳስ ያን ስሜት ለምን ተሳካ ይላል ሰው አናሳየውም። ገብቶሻል። እነዚህ ልጆች ይታወቃሉ። ሰው ባይዘው ከዛ ስራና ኳስ አንድ አይደለም። ስራና መዝናኛ ኳስ ማለት መዝናኛ ነው። ማለት እኔ ኳስ አሁን እያየን ትዝናና ነው። ኤግዛክትሊ ጮት ትዝናና ነው። አቅድ ያልኩ ሙዚቃ ደግሞ ኦሬዲ መስራት ትፈልጋለህ፣ ስራ ማድረግ ትፈልጋለህ፣ ገቢ ማግኘት ትፈልጋለህ። ስራና መዝናኛ እንዲሆን ነው ይላል። ምን ወደው ይሄን ባህሪያችን አሁን ያለን ይሄኛውን ካራክተራችን ደግሞ ብዙ ሰው ያውቀው አጠገባችን ያሉ ሰዎች በደንብ ያውቁናል። ገብተዋል። ያደጋገፋችን ወይ ኳስን ስንጫወትና አረና እዚህ ሰዎችም ሰጀስት ያደረጉ ሰዎች አሉ። ይሄ በደንብ ለምን አንተ ነገር ዛሬ ገብተዋል። አንድም እሱ ነው ገብተዋል። ይሄ ነገር ቀርጾት እኮ በጣም ሁሌ እንደተወጋገምን ነው ለብዛላ ነው ታውቂያለህ። ገብተዋል። ሰው ደግሞ ሜዳ ሪያክትን በዚህ አጋጣሚ ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ደግሞ በደንብ ብታግዙ ጸዴ ነገሮችን ይዘን መጣን። በጣም ይገርም ነገር ነው። ጨዋታው ቢዛ እንኳን ብለን ነው ኦልሞስት በጣም ለሙዴ ነበር እና ልክ እንደዛ ሲሆን ብዙ ጸዴ ይመስለኛል። ሳሪ አሪፍ ኤኒዌይ ጨዋታው ረፍቶ ታያችሁት ሙዚቃና ኳስ ያው ሙዚቃ የሙሉ ጊዜ ስራችን ነው ማለት ስራችን ህይወታችን ነው ስራችን ነው። ረጅም ዓመታት የፈጀንበት ሙያችን ነው። ያው ቃል እንደሚታወቀው ፊርማ ዩቲዩብ ቻናል ላይ ሙሉ አልበሙን ለቋል በቅርብ ጊዜ። እኔም እንግዲህ ያው አልበሜን ከጨረስኩ ትንሽ ቆየች ብያለሁ። ሌሎች ዝግጅቶች ላይ ስለሆንኩ ነው። በቅርቡ እንግዲህ አዳዲስ ነገሮች ይኖራሉ ብዬ አስባለሁ። ከፈጣሪ ጋር ጥሩ ስራዎችን እንደሰራን ተስፋ እናደርጋለን። በተረፈ ሜዳ ሪያክት ደግሞ ቤታችን ነው። እዚህ ቤታችን ውስጥ ሆነን ኳስ ስንመለከት እንዴት ነው አብረን ከሰዎች ጋር እንጂ ብናደርግ ምናምን በሚል የጀመርነው ጉዳይ ነው። ስለዚህ ጥሩ ነው። ሰውም ተቀባይነቱ አሪፍ ነው።
ፖዚቲቭ ብቻ ሳይሆን ኔጌቲቭ ነገሮችን ይነገረናል፣ እንዲነገረንም እንፈልጋለን። ያው አንዳንድ ነገሮች መስተካከል ያለባቸው ጉዳዮች ካሉ ዝም ብለን እንደምታየው ረንደምሊ ነው ነገሮችን የምናደርገው። ግን ቢሆንም አንዳንድ ጉዳዮች መስተካከል ካለባቸው ያው አስተካክሉ የሚሉንን ሰዎች ሁሌም ቢሆን እንወዳቸዋለን፣ ከነሱ ሀሳብ እንቀበላለን፣ የሚያበረታቱንንም እንወዳለን፣ የእነሱንም ሀሳብ እንጨምራለን ማለት ነው። ቃልስ ሌላኛ ማንሰር ደጋፊ አሴት ስለ ሙዚቃ በጣም ቆንጆ ድምጽ ነው ያለው ቃል ወይዘ በጣም ቆንጆ ድምጻዊ ነው። በጣም ጎበዝ ድምጻዊ ነው። ከዛ ደግሞ አዳዲስ ሲንግሎች በጣም በቅርቡ ይዞ ሊመጣ ተዘጋጅቷል። ዝግጅቱን ጨርሷል እና ይበልጥ ደግሞ እሱ ውስጥ ትንሽ ቃል አሁን ወደ ጀማሪዎች ሲኒየር እና ከዛ ደግሞ እና ያው እያስተማሩ እንጠይቃለን። እነሱ ባለፉበት መንገድ እንዴት ነው እና እየጠየቅን ደርሰናል። አስተማሪዎች ቆንጆ አስቆራጭ ነው እና እንግዲህ ጨርሰናል። እስቲ ሞክረናል ለመጀመሪያ ስራ እና ከኳስ ጋር ደግሞ ሲሆን ቆንጆ ነው፣ በጣም ቆንጆ ነው። አቅመን እናውቃለን በደንብ የተሻሉ ነገሮችን እንደምትሰራ እናምናለን። ቃል ጉድላክ በጣም በማንኛውም ነገር ደግሞ ከጎን እንደውም ታውቃለህ። እኔም ጆኒ መዲም ሁላችንም ከጎን ነው እና ደግሞ እንኳን መጣ እንኳን ተቀላቀልከን። ቆንጆ ሳቃለሁ የተመሰ ሳቃለሁ አይና በጣም እሱ ሳቅስቅ ባለው ነበር የጀመረው። እንባው መጣ። አሁን ከዚህ ኳስ እንደው እናንተ ስብስቃውን ደስ ይላል እኮ። አሁን ለምሳሌ እንትን ቀይ ባይወጣ ተስፋ ያለ ግን ቀይ ሐሞት ያመሰል ያናደር እንዴት ቀይ ሲወጣ ማግባት ይችላል። ጎል ነው ቀይ ወጣ ባሽ ያው ካርድ ጨዋታው እንዳካል አይ እንትን ምንድነው የቀዩ ምንድነው እውነት ለመናገር ማለት ነው። ቢልባዎች በጣም አግሬሲቭ ለመሆን በጣም ይጋጩ ነበረ ምናምን ካርድ እንደሚኖር ያስታውቃል ጨዋታው። ግን ወይኔ ተጠልፏል ልጁ። ፔናልቲ ነው ገርናቹ ተጠልፏል። ጋር እርሱ የፈረደበት ቫር ተረጋጋ። ቫር ላይ ነው ኦፍሳይድ ካልሆነ ቫር ይጠይቃል። ኦፍሳይድ አይደለም ግን ቀዩ ካርድ እንትን አቀዘቀዘና በጣም የወርዲ ጨዋታውን ገደለ ማለት እኔ ሆነ ለመናገር ሰከንድ አፍም በጣም ለማየት እየሞከርኩ ነበር። ኢንሲደንቱ ምን እንደነበር ገብቷል። በጣም ቢልባዎች በጣም አግሬሲቭ ሆኑ፣ በጣም ጮሁ ምናምን እንዳልከው የዲሲፕሊን ጉዳይ ነው ያስወጣው። አላሳዩንም በመንገዱ ግን የሚያናድዱ ነው ታውቃለህ። ማይሰረዱ ፈልግ ሊበራል በቃልኝ እናንተ ሰማደ ገና እኮ ነው የኛ እኔ እርግጠኛ ነኝ እንደሚበላው ማይሰር አረ በቃ አለፈኩ በለው ይባስ ነገር እኮ አይታወቅም። እንትን ምንድነው ማንዘር የና አጋጣሚ እንትን ብሎ ካላገባ አረ በስ 58 ገና ነው ለገው ገና ነው ሚዘራ በለውባቸው ገብቷል። ታክቲካቸው ማለት ቀደም ፕሬስ እያደረጉ ነበር። ናይስ ፕሬስ እያደረጉ ትክክል። በጣም ሊንድሎፍ መውጣት አለበት። 3 ሲቃሽ ያስገባ አይ ሁለት ማጓየርን ወይ ሊያስወጣው ይችላል። እኔ ከማይሰር ምን ያነደ ይመስል ራሽፎርድ መውጣቱ ለምንድን ነው? አይ እንዴ ደግሞ ራሽፎርድ በጣም ጥሩ። እኔ ራሽፎርድ እንዲመለስም አልፈልግም። አረ ራሽፎርድ እንደዚህ አይነት አልምጥ ተጫዋች እኔ እንደሱ አይቻልም። ሲጀመር እንግሊዛዊ ተጫዋች እኔ ብዙም አልወድም። የሱ ፋል መጥነሳው ነው ጎደላ ለማግኘት እኮ ነው። ቴናግ ቀለደበት እኮ። አረ በፍጹም ቴናግ አብሶ በዘረቁ ያጫወተው እንደሱ እድል የሚሰጠው አልነበረም። አንተ ተጫዋችማ ይኸውልህ ጋርናቾ አሩን በበላሳት እዚህ ጋር ቆመጭው ይኸውልህ ራሽፎርድ እዚህ ጋር አረ በስማ ማረም እኔ ቴናግ ይገድሉት ቴናግማ ምን ያርገው? ይኸውልህ ተጫዋች አይደለም። ይኸውልህ አንድ ነገር ማወቅ ያለብህ ተጫዋች አሰልጣኝ ስላመነበትም ጭምር ነው በዛ የሚያጫውተው። ስለዚህ ያመነበትን መፈጸም ተጫዋች ግዴታ አለበት አይደል? የሱን እንዳመነ ለምሳሌ እሺ ቆይ አይደለም አሁን ልንገርህ ራሱ እኮ ነው ፋውለኛው አይደለም። መጀመሪያ ዩሮ ላይ ሰርቶ ነው የመጣው። ዩሮ ላይ እኮ ልብሱን ይዞ ነው ይዞ እኮ ግን እሱ ነው ፋውለኛው ነው ማለት ዳኛው ሁለተኛው ኳስ ነው ያየው።
ስቅላት ነው Athletic club's hopes rest on this moment. If they can make the most of it. ይሄ ተጫዋቻቸው መሰለኝ ሌላ ዜግነት ያለው ተጫዋች አለቀ። ዩናይትድ ይላል ማለት በቃ ምንም የምታደርጊው ያለው ግን ከዚህ ጎል በላይ መቆጠር ነበረበት። እንዲያውም እሱ ነው ቀዩ ግን ዩናይትድ ጨዋታውን ጨርሶ እዚሁ ላይ በል መውጣት ያው ዘጉት እነሱ ነው። ቀዩ በጣም እንትን አደረገው። ቀዩ ሲወጣ በቃ ቀይሮታል ጨዋታውን በጣም ጋይስ ይመቻችሁ። ሳምንት በተመሳሳይ ጊዜ እንገናኝ። መልካም ምሽት። ደህና